እንኳን ደስ ያላችሁ። ዛሬ ደስ ብሎኛል። የመጀመሪያ በግና ፍየሎቻችንን ገዝተናል ማለት ነውና አንድ ሴት እርጉዝ ረካሽ ስለሆነ የገዛሁት አንድ ወንድ ከዛ አንድ እናት እርጉዝ ናት ከሁለት ልጆቿ ጋር ማለት ነው ገዛው። ስለዚህ አጠቃላይ ዛሬ አጠቃላይ ስንት ሆኖናል? 3 በግ 2 ፍየል ኑሮናል ማለት ነውና ዱላ ይዣለሁ ሁሉ ማለት ነው። ቤቴም አልቋል። ያለውን ፕሮግረስ አሳያችሁ ብዬ ነው። ዛን ስንት ነው? ቀን 4 ማለት ነው። ቀን 4 ነው። እንኳን ደስ ያላችሁ፣ እንኳን ደስ ያለን። በግና ፍየል ኑሮናል ማለት ነው። እንኳን ደስ ያላችሁ። ዛሬ ደስ ብሎኛል። የመጀመሪያ በግና ፍየሎቻችንን ገዝተናል ማለት ነውና አንድ ሴት እርጉዝ ረካሽ ስለሆነ የገዛሁት አንድ ወንድ ከዛ አንድ እናት እርጉዝ ናት ከሁለት ልጆቿ ጋር ማለት ነው ገዛው። ስለዚህ አጠቃላይ ዛሬ አጠቃላይ ስንት ሆኖናል? 3 በግ 2 ፍየል ኑሮናል ማለት ነውና ዱላ ይዣለሁ ሁሉ ማለት ነው። ቤቴም አልቋል። ያለውን ፕሮግረስ አሳያችሁ ብዬ ነው። ዛን ስንት ነው? ቀን 4 ማለት ነው። ቀን 4 ነው። እንኳን ደስ ያላችሁ፣ እንኳን ደስ ያለን። በግና ፍየል ኑሮናል ማለት ነው።